ፈታት ሆነ በኢየሱስም በአዳማ ከተማ ላይ ሮቤል የሚባል ልጅ ሲፈታ ያለው በኢየሱስም ከድራግ ሱስ ሲፈታ ያለው በኢየሱስም ሲፈታ ያለው ከጅጅጋ ማርታ የምትባል ሴት ስትፈታ በኢየሱስም አያለው በኢየሱስም ከሱስ ስትፈታ ያለው በኢየሱስም ስትፈታ ያለው በኢየሱስም ስትፈታ ያለው አስቻለው የሚባል ልጅ ከጎንደር በኢየሱስ ክርስቶስ ከድግምት ሲፈታ ያለው በኢየሱስም ሲፈታ ያለው በኢየሱስም ሲፈታ ያለው ዮናስ የሚባል ልጅ በ22 የሚኖር በኢየሱስም ከአጋንንት እስራት ከእብደት መንፈስ ሲፈታ ያለው በኢየሱስም ሲፈታ ያለው በኢየሱስም ሲፈታ ያለው በኢየሱስም መፈታት ሆነ በኢየሱስም አስጨናቂያችሁን ዛሬ ኢየሱስ አራገፈ በኢየሱስም 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 አራገፈ ዛሬ በሽታ ከላያችሁ ላይ ተራገፈ ዛሬ ሰይጣን እስራት ከላያችሁ ላይ ተራገፈ ከዘር ማንዘር የመጣ ከርስ በኢየሱስ ክርስቶስ ስም ወደቀ በኢየሱስ ስም ወደቀ አበበ የሚባል ሰው ኩላሊቱ ፌል ያደረገ ሁለቱም ኩላሊት ፌል ያደረገ ሰው ያለው በአዲስ አበባ በኢየሱስ ክርስቶስ ስም ዛሬ ፈውስ ሆነ በኢየሱስ ስም ፈውስ ሆነ በኢየሱስ ስም ፈውስ ሆነ ምልክት እንዲሆን ኢየሩሳሌም የምትባል ሴት ጎን ሆና እያስታመመችው ነው ኩላሊቱን በየጊዜው እያሳጠበ ነው ዛሬ በኢየሱስ ክርስቶስ ስም አዳዲስ ኩላሊቶች ተገጠሙ በኢየሱስ ክርስቶስ ስም አዳዲስ ኩላሊቶች ተገጠሙ በኢየሱስ ክርስቶስ ስም አዳዲስ ኩላሊቶች ተገጠሙ በኢየሱስ ስም በለቅሶ የነበረ አሁን መፈታት ሆነለት በኢየሱስ ስም መፈታት ሆነለት የእግዚአብሔር እጅ ትላንት እንደነበረችው ዛሬ ተአምራትን ያደርጋል ትላንት እስራኤልን ከምድረ በዳ ያወጣ ከፈርዖን ግዛት ያወጣ ባህሩን ከፍሎ ያሻገረ እግዚአብሔር ዛሬም ይሰራል ቃሉ ላይ ሲናገር እግዚአብሔር ትላንትናም ዛሬም ለዘላለም ምንድነው ይላል ያው ነው ይላል ዛሬም እግዚአብሔር ይፈውሳል ትላንትና በነ ጳውሎስ የፈወሰ እግዚአብሔር ዛሬም ይፈውሳል ዛሬ